ሰላም ጤና ይስጥልኝ ውድ የዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ በዚህ ሳምንት እንዳቀረብኩላችሁ ሁላ አሁንም በዚህ ቪዲዮ ለነሱ ይመጥናል፣ አሪፍ ነው፣ ያዝናናልኛል ብዬ ያሰብኩትን ቪዲዮ ፒክ አርጌ አምጥቼላችኋለሁ። እንደምትዝናኑበት ባለሙሉ ተስፋ ነኝ። ቪዲዮ እስኪያልቅ ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። ወደ ቪዲዮ እንሄዳለን። ቅናት ከፍቅር ነው። ሚቀና ከሆነ ይወድሻል፣ ማይቀና ከሆነ አይወድሽም። አለቀ። የከብል ቪዲዮ የሚሰሩት ሀዶል አይዋደዱም፣ ሀዶል ፍቅር አያውቁም። ሀዶል በቃ ለቪው ብቻ ነው። ያኒ እኛ አካውንታችን ሲመታ እናንተን ነው የምንለምነው፣ ፕሊዝ ኮፒ ሊንክ አካውንት የተመታ ምናምን ብለህ ቲክቶከር ስታየህም አይተሃል። ላኪን እሱ ከተመታ አካውንቱ ምንድነው የሚያደርገው? ሚስቱን ይጠራል። ነይ ያኛውን እቃ አምጪ። እሷ ደግሞ ዛሬ የምናደርገው ሪቪው እቃው ላ ሀይቲ ላ እኛ እቃውን አላየነውም። እኛ ትራንስሽን ነው ያየነው። ጣውላ ነው ሁሉም ስኪፕ ያደርገዋል። ግን ያንቺ ሰው ተመችቶት ነው የሚያየው። ዋንተ ባሏ ሰው እንደዚህ ሲያይ ምንም አይመስልህም? ምንም አይሰማህም? አትቀናም? ያኔ እኔ የእሷን እቃ ከራሴ እቃ በላይ እያየው ነው። ያ መጅኑን ወኔ የማውቀው የባልና ሚስት ክፍል አይገባም። እኔ ገባው ክፍል፣ ሳሎን፣ ሽንት ቤት ሁሉ ደላል ሆንኩ። ፈያ ሐቢቢ ቅና ምትወዳት ከሆነ ቅና። ለራስህ ነች እሷ፣ ለራስህ ነች። እኛ እናይም ማየት የለብንም። አባባሉ ግን የምር እውነት ነው። ብዙ ሰዎችን ብዙ ቪዲዮዎች ካፕል ቪዲዮዎችን ምናምን ሳይ በቃ የሆነ ፐርፐዝ አላቸው፣ የሆነ ቦታ ሊያሳዩ ፈልገው እንደሆነ ማለት ነው። እና ያ ፓርት አይመችም። በቃ ይሄ እንዴት ነው ሰርታችሁ ለፍታችሁ ቪዩንም ምናምን አግኙስ እንጂ የማይሆን ነገር እያሳያችሁ ለምን ጓዳ ድረስ እኛንስ ለምን ታስገቡናላችሁ ማለት ነው። አሁንም ኤክሲ እኔን ለማስቀናት እየሞከረች ነው። ምን እንደተፈጠረ ታውቃላችሁ? መጀመሪያ ቦይፍሬንድ ጠበሰች እኔን ለማስቀናት እና እኔ ብዙም ሪያክት አላደረኩም። ዝም ብዬ ባላየ ምናምን ነገር አለፍኳት ማለት ነው። ከዛ በተገናኙ በሁለት ዓመታቸው ተጋቡ። ላይክ ሰርግ ደግሰው ትልቅ ሰርግ ደግሰው ምናምን ሽማግሌ ላቆም በጣም የሌለ ብር ወጥቶበታል ነው ያስታውቃል። ይሁሉ እኔን ለማስቀናት ነው። አንዳንድ ሰው ምን ያህል ርቀት እንደሚጓዝ እናንተን ለማስቀናት ምን ያህል ርቀት እንደሚጓዝ ላሳያችሁ ስለፈለኩ ነውና ባለፈው ደግሞ ኢንስታግራም ላይ ፖስት አድርጋ አይቼ ኢቭን ላይክ ወልዳለች ማለት ነው። ልጅ ወልዳለች። አሁን ደግሞ ሌላም እርጉዝ ነች ልትወልድ ምናምን ነገርና ይሄን ያህል ርቀት ለምን መሄድ አስፈለገ? እኔ አሁን ይሄን ቪዲዮ የሹ ከሆነ እባክሽን ሙቭ አድርጊ። እኔ ሙቭ ኦን አድርጊያለሁ። አንቺ ጋር ያንቺ መሆን አልችልም። ከዚህ በኋላ ካንቺ ጋር መመለስ አልችልም እና እባክሽን የራስሽን ህይወት ለመኖር ሞክሪ። እኔም ህይወቴን ልቀጥልበት። እኔን ለማስቀናት ይሄን ያህል ድረስ መሄድ አለበት? አንተስማ በጣም ታጋሽ ሰው ነው። 2 ዓመት ጠብቀ ሲጋቡ ከዛ ምናምን ልታስቀናኝ እያልክ ታስባለህ? እንደዚህም ይቻላል እንዴ? ኧረ እንዴት ቻልክበት የሚለው ለዚህ ሰውዬ ነው የሚሆነው። መልእክተኛው ምን አለ? ገንዘብ እዚህ ምድር ላይ ተስፋ ነው ብሏል። እና ዛሬ ስለ መልእክተኛው ፊቱን ያው ኦሬዲ ትላንት አሳይቶ የለ ስለ መልእክተኛው ላውራችሁ ብዬ ነውና ለኔ በህይወቴ ትልቁ ባለውለታዬ ማለት መልእክተኛው ቪዲዮ ከመስራቱ በፊት የነበረኝን ነገር አውቀዋለሁ፣ አሁን ያለኝን ነገር አውቀዋለሁ። እና እግዚአብሔር ይመስገን የኔ ስቶሪ የኔ የ23 ዓመት ውጣ ወረዴ 23 ዓመት ከዳይፐር ጋር ያለኝ ስትራግል እነዛ ሁሉ ጆርኒዎች እነዛ ዶቶች እኔ ኢንተርቪዎች ላይ ማነሰው ዶት ብያለሁ። እነዛ ዶቶች ወስደው መልእክተኛው ጋር ሲያገናኙኝ እነዚህ ትልልቅ ኢቢኤስ ላይ ሲያገናኙኝ ነበር በጣም ሰው ጋር እንድትተዋወቅ ያደረገኝና ትልቁ ባለውለታዬ ለኔ ደግሞ የእውነትም መልእክተኛ የሆነ ሰው ነው። ከዚህ በፊት ባለፈው ህዝቡ በደቦ የከሰሰው ሰዓትም ተናግሬ ነበር እና እግዚአብሔር አንዳንዴ የእውነት ሰው አድርጎ የፈጠራቸው ሰዎች አሉ እና ምንም መስፈርት የማይጠይቁ ማለት ነው። እኔ በጣም ነበር የምሰጋው። አሁን ትላንት ሰይፉ ሲጠይቀው እንደነበረው ማለት በቃ በኮሚሽን ነው የሚሰሩት ምናምን የሚል እይታ ነበረኝ እኔ እና እኔ ጋርም ሲመጣ በቃ እኔ ከረዳኝ በኋላ ወደም ቪዲዮ ከቀረጸኝ በኋላ መልሶ ብሩን ይቀበለኝ ይሆን የሚል ስጋትም ነበረኝና ማለት በቃ ከመችመች ደውሎ ብሩን መልስልኝ ይላል የሚል ስጋትም ነበረኝ። ቢካዝ የሚታመኑ ነገሮች አይደሉም የሚል እይታ ስለነበረኝ ማለት ነው። ሚዲያ ላይ የሚታይ ነገር በሙሉ
ሚዲያ ላይ ያሉትን ነገሮች ለመከታተል እና ጌታን ነው ብላችሁ ልቡ ንጹህ ትህትናው አወራሩ እና እለው ነበረ ማለት እኔ ለራሴ ልቆም እንጂ ለሌላው ሰው መትረፍ የሚጀምርበት ጊዜ ይኖራል ብዬው ነበረ። እግዚአብሔር ይመስገን አሁንም ለማድረግ እየሞከርኩ ነው ያሉት እና እግዚአብሔር እንደዚህ አይነት ልበ ንጹህ ሰው ስለሰጠን እግዚአብሔር ይመስገን። እንግዲህ አይታችኋል እና የብዙዎችን እንባ አብሷል። እግዚአብሔር ይመስገን። ለእኔ ደግሞ የእውነትን መልእክተኛ ይሆናል። እኔ ኖሬ የመሰከርኩት ሰው ነው፣ ኖሬ ያየሁት ሰው ነው። እግዚአብሔር ይስጠው። ከእግዚአብሔር በታች ከመሬት የተነሳሁት በሱና በኢትዮጵያውያን እርዳታ ከኢትዮጵያውያን ከብዙ ኢትዮጵያውያን ጋር ያገናኘኝ እሱ ስለሆነ ማለት ነው። ይሄኛው ቪዲዮ how much የዳይፐርን ከቨር እንደላችሁ አፍኑ አይዲያ እና መልእክተኛው ፊትን በድጋሚ ስላየሁት ደስ ብሎኛል። እንግዲህ ይሄ ልብህ ይቀጥል፣ ምንም ነገር እንዳያደክምህ እንዳያሰንፍህ፣ በርታ። እግዚአብሔር ሁሌም ያግዛል። እግዚአብሔር ሁሌም ከጎን ነው። እግዚአብሔር ይርዳ። አመሰግናለሁ። ቆሜያለሁ። ራሴን የቻልኩ ሰው ሆኛለሁ። ከዳይፐር ሰቀቀን ነፃ ሆኛለሁ። ሁሌም እመኘው እንደነበረው ከዳይፐር ሰቀቀን ነፃ ሆኛለሁ። አሁን ላይ በነፃነት ይኸው የ4ኛ ዓመት ነርሲንግ ተማሪ ነኝ። ትኩረቴን ትምህርት ላይ አድርጌ ለኤግዚቴ እየተዘጋጀሁ ነው ያለሁት። ጥንክር ብዬ ነው ያለሁት። በጣም ተስፋ ሰጥቶኛል። ከእግዚአብሔር በታች ምድር ላይ ገንዘብ ተስፋን ይሰጣልና መታገዝ ተስፋን ይሰጣልና እግዚአብሔር ይስጥ፣ እግዚአብሔር ይባርክ ማለት ፈልጋለሁ። እንግዲህ ኮሜንት ላይ እስኪ እናመሰግናለን መልእክተኛው በሉልኝ። በእኔ ስም አመስግኑልኝ፣ ሜንሽን እያደረጋችሁ ታመስግኑልኝ። እንግዲህ መልእክተኛው እናመሰግናለን። አይ ብዙ እኔም የተማርኩበት ልጅ ነው ማለት ማን ነው እስኪ ሲሰጥ ሲመሰገን ፊቱን ሸፍኖ ሲከሰስ የገለጠ? እሱ ግን ሲከሰስ ነው ፊቱን ገልጦ ያሳየው። ሲመሰገን ግን አላሳየም ነበር። ሲመሰገን ተደብቆ ነበረ። ፊቱ እንዲታይ አልፈለገም ነበረ። ተሸሽጎ ነበረ። ጀርባውን እያሳየን ነበረ። ሲከሰስ ግን ማንነቱን አወጣ፣ ፊቱን አሳየ እና ትልቅ ሰው ነው። በጣም አከብረሃለሁ። እኔ በግሌ ያው እኔ የአንድ ሰው ተራሰው እንትን ክብር ምንም ላንተ እንትን የሚልልህ ነገር ባይኖርም ብቻ በጣም ነው ማከብርህ። ብዙ ነገር ተምሬብሃለሁ እና ደግሞ በሱም ስም እናመሰግናለን። መልእክተኛው ልብህን አይቀይርብን እንላለን። ሁሉም ሰው ጋር አሪፍ ግንኙነት ያለህ ሰውዬ እንደው እንዴት ቻልክበት? እንዴት ብታስመስል ነው? እስኪ ንገረን። ኧረ እንዴት ቻልክበት? ያ የምር እንደዚህ አይነት ሰዎች ካላችሁ ለእኔ ራሱ ብትነግሩኝ እንዴት ቻላችሁበት? ግን ያለ አይመስለኝም። ከሁሉም ሰው ጋር ፒስ መሆን ምናምን የሚችል ሰው ማለት በጣም ይሄ ማስመሰል ዲግሪ ዲፕሎማ ነው ደግሞ ማወራው ማስተርስ ምናምን ዶክተሬት ላይ ምናምን ካልሄደ በስተቀር የማስመሰል ሌቭል ይከብዳል እኮ። ከሁሉም ሰው ጋር ምናምን እንትን ሰላም ሆኖ መኖር ማለት አይቻልም፣ ይከብዳል። ሰላም እንደምን ቆያችሁን? ዛሬ አንድ ክላይንታችን እግሯን ፔዲና የጄል ሙሌት መሰራት ፈልጋ ነው። እንጅብል ነው በልኝ። ይበልጣል ያንሳል። ከባድ ነው። ያማል። የተጻፈልህን ወይም የተጻፈልሽን ነው የምትኖሪው ከሚላችሁ ሰው ራቁ። እንደዚህ አይነት ምክር የሰይጣናዊ ነው። ለምን እንደሆነ ልንገራችሁ። አንደኛ የተጻፈልንን አይደለም የምንኖረው። ምክንያቱም የተጻፈልንን ከሆነ የምንኖረው እግዚአብሔር ያዳላል ማለት ነው። አንዱ ሀብታም አንዱ ደሃ አድርጎ የሚያኖር አምላክ የለም። ሁለተኛ እንደዛ ከሆነ የሚገድለውም ሰው የሚዘርፈውም የሚዋሻውም ሰው የተጻፈለትን ህይወት ነው የሚኖረው ማለት ነው። ይሄም ትክክል አይደለም። ይህ ንግግር አይ ቲንክ የመጣው መስራት የማይፈልጉ ሰነፍ የሆኑ ወይም ደግሞ ለውድቀታቸው እግዚአብሔርን ምክንያት ለማድረግ ከሚፈልጉ ሰዎች የመጣ ይመስለኛል። ስለዚህ አንዳንድ ጊዜ ማለት ነው ባለማወቅም ሆነ በማወቅ ስፔሻሊ እንደዚህ አይነት ነገር ባለማወቅ ነው የምንናገራቸው ነገሮች በጣም 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 ትክክል ያልሆኑ ነገሮች ናቸው። በጣም ሰይጣናዊ ነገሮች ናቸው። ስለዚህ ለውድቀትሽ፣ ለውድቀቴ፣ ላለመሳካቴ እግዚአብሔርን ምክንያት አናድርግ። እግዚአብሔር ሁሉንም ነገር አድርጉ ግን ሁሉም ነገር አይጠቅማችሁም ያለው።
that's it ሌላ ምንም አንቺ በጣፈንታሽ ነው የምትኖሪው አንተ በጣፈንታህ ነው የምትኖረው አይደለም ያለው የሆነ ጊዜ የወሰነው የህይወት ውሳኔ ዛሬ ላይ ያለንን ህይወት ነው የሚሰጠን እኛ እንኳን ባንወስን ቤተሰቦቻችን የነሱ ቤተሰቦች የሆነ ቦታ ላይ የሆነ ሰው የሆነ ጄነሬሽን የወሰነውን ህይወት ነው እየኖርን ያለ ነው ስለዚህ ማለት ነው ለውድቀታችን ወይም ደግሞ ለኃጢያታችን መልስ ወይም ደግሞ ለኃጢያታችን ምክንያት እግዚአብሔርን አናድርገው I love you bye እናንተ ምን ትላላችሁ ምንድነው ሐሳባችሁ የተጻፈልን ነው የምንኖረው ወይስ እሷ እንዳለችው ራሳችንን ጽፈን ነው የምንኖረው ሰው ሀገር ላይ እስከመቼ ትኖራለህ ወደ ሀገር ግባ ሚለኝ መንፈስ አለ አንድ ነው የሆነ መንፈስ አለ ደግሞ ምን ልታረግ ነው የምትገባው እዛም ያሉት መውጫት ነው እንጂ መውጣት ይፈልጋሉ ይለኛል የመንፈሱ ብዛት የሆነ መንፈስ አለ ደግሞ ልግባ ብትልስ በምን ነው የምትገባው ምን አለ ይለኛል ይሄኛው መንፈስ ሰማሁት ይሄኛው መንፈስ ትክክል ነው እስከመቼ ነው ግን ሰው ሀገር ላይ ቁጭ ብዬ የመንፈስ መፈንጫ መሆነው እውነት ነው በጣም ብዙ መንፈሶች አሉ ሰው ሀገር ላይ ሲኖር ያ እንዳለው ነው በቃ እስከመቼ እዚህ ሀገር እንግባውና ስትል ለምን ማለት ምን ይዘ ነው የምትገባው የሚል ጥያቄ ይመጣባል እስኪ ላሳካና ገባለው ስትል ያኛው የምታስበው ነገር አይሳካም እሱን ለማሳካት ስትል ሳታስበው እንደ ቀልድ 30 40 አመት ኖረ ወይ ሞተ ትሄዳለህ ወይ ደግሞ አርጅተ ለመሞት ሀገር ትገባለህ እና ግን የሆነ ሰዓት ላይ ምናምን ነገር አለ አይደለ መቁረጥ አለብን በቃ እንጂ ሰው ሀገር ላይ እስከመቼ እኔ ራሴን ራሱ ማርያምን ጠይቋለሁ ብዙ ጊዜ እስከመቼ ነው ሰው ሀገር ላይ የምንኖረው እያልኩ እንግዲህ ወንድሜ በርታ አንድ ይሆናል ራሳችን የምናንቀሳቀስበት እስኪመጣ ከዛ እንገባለን እግዚአብሔር ይመስገን አንዱ የሰው ልጅ የተሰጠ ጸጋ ምን ሞትበትን ቀን አለማወቃችን ነው አብዛኞቻችን ዘላለም ምንኖር ነው ይመስለን ወይ 100 አመት ምንኖር ነው ይመስለን ሌላ ሰው ሲቀበር ስናይ ሲያሳዝኑ ብለን እናለቅሳለን አይመስለንም ነገ እንደምንሄድ ዘላለም ምንለያይ ሁሉ ነው ይመስለን እኛ ከነዋሪዎቹ እነሱ ቋማሾቹ ይመስለናል የኔ የዋሆች ለዛ ይመስለኛል ምንወዳቸው ሰዎች ራሱ እንወዳቸዋለን እወድሃለሁ አመሰግናለሁ ስለነበርክልኝ ባንተ ወይ አንቺ በመኖርሽ ህይወቴን አቅለለሽዋል ብዙ ነገር እንድረዳ አድርገሽዋል እነዚህ አይነት ቃላቶችም አይወጣል አብዛኛው ሰው ከሞተ በኋላ ነው ስለዛ ሰው መልካምነት የሚወራው በህይወት እያለ ስላበላሽ ስላጠጣሽ ስለመከረሽ ስላሻገረሽ ወይ ደግሞ በሆነ መልኩ ስለደረሰልን አንነግረውም ምናልባት በልባችን ያውቀዋል ብለን ነው የምናስበው ብዙ ሰው ፍቅር አጥቶ የሞተ ሰው አለ እንደሚፈለግ እዚህ ምድር ላይ ሳያቅ የሞተ ሰው አለ እኔ በሞት ማንንም ሰው አይደንቀውም ለማንም ሰውም ጥቅም ኖሮኝ አያውቅም ብሎ አዝኖ የሞተ ሰው አለ ብቸኝነት ተሰምቶት በሰው መሃል ሆኖ ባለመስማቱ ምክንያት ማን ነግረው አንዳንድ ጊዜ ረጅም አመት እንኖራለን ብለን ስለምናስብ ነው አይ ሌላ ጊዜ ነግረዋል የዛሬ 10 አመት የዛሬ 5 አመት ብለን ነው የምናስበው ማን ይነገረን ማንም አላረጋገጠው ምን ያህል ዘመን እንደምንኖር ስለዚህ ኤኒ ታይም ልንሞት እንችላለን ኤኒ ታይም የኛ ቀን ያልቅ ይችላል ካለንደራችን ሊቀደድ ይችላል እንልመደው መናገርን እወድሻለሁ እወድሃለሁ አመሰግናለሁ መባባልን ለቤተሰቦቻችንና ለምንወዳቸው ሰዎች ህይወታችንን እንስጥ ጊዜያችንን እንስጥ ብዙ ጊዜ ስራችን ላይ ነው ጊዜ የምንሰጠው በርግጥ ስራ ያስፈልጋል ግን ሰውን የሚያክል ማተር የሚያደርግ ነገር እዚህ ምድር ላይ የለም በእውነት የለም እቺ ምድር እዚህ ምድር ላይ ቢሊዮን ዶላር ተሰጥቶክ ሰው ባይኖር ምንም ትርጉም የለውም ካለ ሰው ሁሉ ነገር ባዶ ስለሆነ ካለ ፍቅር ሁሉ ነገር ባዶ ስለሆነ የሆነ ነገር እስኪሞላልን አንጠብቅ ወይ እስክንደናቀፍ ወይ ጎረቤት ለቅሶ እስኪመጣ አንጠብቅ ስለ ህይወት ዋጋ ለማወቅ ምክንያቱም በአሁኑ የጎረቤታችን ቤት ሳይሆን ሊንኳኳ የሚችለው የኛም ቤት ሊንኳኳ ይችላል እሺ እኔ ፍቅሮች እንፋቀር እንዋደድ አሪፍ መልእክት ነው ያው በዚሁ አጋጣሚ በህይወቴ ላለፋችሁ ሰዎች ሁሉ አመሰግናችኋለሁ በህይወቴ ውስጥ ለተፈጠረው እያንዳንዱ ነገር ዛሬ ላይ እንድቆም ጠንካራ ሰው አድርጋችሁኝና ከልብ ያመሰግናለሁ ወዳችኋለሁ ባላችሁበት መልካም ህይወት ይኖርላችሁ ትልቅ ሆኑልኝ የዛሬው ቪዲዮአችን ደግሞ ይሄን ይመስል ነበር እንደተመቻችሁ ተስፋ አደርጋለሁኝ በሚቀጥለውም ሳምንት ለእናንተ ይሆናል ይመጥናል ምለውን
ቪዲዮውን እንደተለመደው ለቀም ፒክ አድርጌ እመጣለሁኝ። እስካሁን ለነበረው ቪዲዮ አሪፍ ነው ተመችቶናል የምትሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አብራችሁኝ ስለነበራችሁ በጣም ነው የማመሰግነው። ወዳችኋለሁ። መልካም ምሽት ይሁንላችሁ። ቻው